አርገኛ ሄሎ ትሰማለህ? አረ አያለው የልጆችን ጭንቅላት ቆርጬ ስልክልህ በደምብ ትሰማኛለህ? ዊ ብራዘር ተሳስተሻል ብራዘር። እኔ ጭንቅላት ያላቸው ልጆች የለኝም። ተሳስተሃል። ከልጅ አናት ውረዱ፣ አለበለዚያ አንተንም ጨምራለሁ። የማን አባሽ ወጠጤ ነሽ ደግሞ አንቺ? አይነን ያው በጥፊ ጥብሴክስ ሳረግልህ የዛኔ ታወራዋለህ። መቶ አለቃ እባላለሁ፣ እበላለሁ። መቶ አለቃ የቀለም ብሩሹን ነው? ወይኔ ያለመታወቅ፣ ወይኔ ባሻ። እኔ እኮ ሙሉ የጦር ኃይል ማለት ነው በውበቴ ብቻ የማረኩ ሰው ነኝ እኮ። መሳሪያ ጉልበት ሳልጠቀም። ቤትህን አውቀዋለሁ። መጣሁ። በእናትህ እንጣላ። በደስታ እባክህ ወደ ቤቴ ና እባክህ። አተ ሽጉጡን ነብቆ በደስታ ና። እኔ አይደለሁም እሱ ነው እንዴ? ምንድን ነው የምሰማው? ራሷ ነች የመጣችብኝ። ለእንደዚህ አይነት ነገር ዝግጁ አይደለሁም፣ አልፈልግም አልኳት። ጭራሽ አንተ ነህ ፍላጎት የሌለ እንዴ? ልጅቷ መስተፋቀር አሰርታበታለች አባዬ። አንተ ነህ ይሰራህላት አይደለም? ማታ የረገጠችው አፈር ላይ ብሎ ሲንከባለል ነው አምሽቶ የሚመጣው። እኔን ቀብሲ ብዬ መመጣው ወደ እኔ ነው ዳው የተረፈው። ዘድ ውሻ። አሁን ምንም አያገባኝም። አባቷ ሊገለህ እየመጣ ነው። የዛኔ ታወራለህ። ምንድን ነው እሱ? ምንድን ነው? እኔ እኮ አላምንም። እንዴ መቶ አለቃ ወንድሜ ላይ ነበር ተኩስ የነበረው። የብርሃ ጓዴ መቶ አለቃ ባሽዬ ጌታ። ግባ በእናትህ ቁጭ በል፣ አረፍ በል። ሳናውቀው ተዛምደን ነበረ። ይህ 5 ጃምቦ ይችላል። ይኸውልህ አረፍ አስሞላውና እንዲህ ልብ ላይ ነው የምቆምልህ። ደግሞ ጠጡት። እሺ ጠጣው። እጠጣለሁ በቴስታ እንካ ስቴይ። አይ መቶ አለቃ ጅል ነበርክ እኮ። ትዝ ይልሃል ቦምቦር ወረብኝ ስዞር ስንት ሰዓት ነው ያልከኝ? እንዴት አስታወስከው? ትዝ ይልሃል በቦምብ ኳስ ስንጫወት ጎሉን ታንክ አድርገነው በቦምብ አብዶ እየሰራን እንዴት እረሳዋለሁ? አይ ቀልድ፣ አይ ጊዜ፣ በእኛ ጊዜ ቀረ። አንተ ምንድን ነው ፀሐዩ? ትንሽ ፉትን በለት እንዴ? ኧረ አንተ አባዬ ይገለናል። እባክህ ዝም ብለን ፉትን በለት አምጣው። ቆዩዋ እነዚህ ገሞች። ሄሎ አንተ ውሻ። ወይ አባዬ አፍጥንት እያስቀደው አረፋ አታብዥበት ሙዬ። ይኸው እያስቀደው መጣው። ኧረ አንተ ምን ነው ጨረስነው እኮ በቃ። ሰውየው ጠላታችን አንዴ በቃ ይሸናበት። ምንድን ነው እንዴ? ሄዱ እንዴ መቶ አለቃ ቶሎ መጣችኋል። ለዛ እኮ ነው። ወይ አንተ ደግሞ አትጠጣማ። እሱም ከሄዱ ይደፋ በቃ። ምን ይሰራል? አንተና ወንድም ምን ጠጣችሁ ልታድሩ ነው ዛሬ? ኧረ አባዬ እንደዚህ እየተባለ ነው ሱስ የሚጀመረው። እኛ እንጠጣም። ገንዘብ አንድ ወጣ ብቻ እና አንተ ትጠጣለህ። እስቲ ኧረ አባዬ ያዘው ጠጣው። ዋት እኛ ባቀና ነው ከተማ አይዘነጥብንም እንደናንተ የደገገማ ደረሰ። አንድ ከግማሽ እንጀራ ለሶስት ይበቃናል አባዬ። ወይኔ ባሻ። ኧረ በእናትህ ጸልየን ከበላ ነው በረከት ይኖረዋል። አምጣው ዝም ብለህ። ቤኪ የቱ ቤኪ? ወይ መቷል። ቆሎም ሽሮም ጮማ ናቸው ሰው ተፋቅሮ ከበላቸው። ወይኔ ባሻ ወይኔ። መከትከቻ አይታል አባዬ? መከትከቻ ልጅ ምን አባ መከትከቻ ነው ለግማሽ ኪሎ ስጋ። አይ ለሶስት እኩል ቦታ መከትከት አለበት። አውቃለሁ ባህሪን ትበጠብጣለህ። ኧረ በረሃብ ተቃጠልኩ። ጨጓሬ አንጀቴን በላው። እንዴ ከበላ ለምንድን ነው ሰው የምታስቸግረው? እንደዚህ እንዲጮህ አድርገው ነው አባዬ? በመሬት ንዝረን ነው ባለኛ አባዬ። ምንድን ነው ያንተ ደግሞ? እየሰማሁት ነው። ምኑን? ወጡን። ወይኔ ትሰማለህ? ልስጥህ። ቦሾ ይኸው ሰው መጣ። ታሺ ግባ። ታሺ መጣ። ግባ ታሺ። ወይኔ አምላክ። እና ባሻ ሁሉ ሰላም ነው? ምን አንተ እያለ የሰላም ዘቡ የወፍ ድምፅ ራሱ መች ሰምቼ አውቃለሁ? ጸጥ ረጭ እኮ ነው የምታደርገው የኔ ጌታ። ተጮት ታሺዬ። ምንድን ነው የሰሞኑ አየር አልገረመው እንዴ? በጣም ነው የገረመኝ። ለምን ውጭ ዝም ብለን ኳስ አንነሳም? አይ ታሺ ጨዋታ እኮ ነው የሚናፍቀኝ። ምንድን ነው አባዬ? ምንድን ነው የላክልኝ? ስማ አንተ እንጀራና ወጡን ሻግ አድርገው። ታሺ ስለመጣ ታሺ እንኳን የሸመተ ያረሰም አይችለው። ለሶስታችንም አይበቃም። በጣም ብዙ ነው የሚበላው። ደብቀው። ምንድን ነው አባዬ? ሲደርስ ጠብቀ ነው እንደዚህ አይነት ቀልድ የምትቀልደው? እኔም በእህል ገመትከኝ። እኔም በእህል እንደምታስበው አይደለም። እኔ እኮ ያላደ ሙስና ራሱ ብቻዬን አልበላም።
አበላም አውቃለሁ ተሺ ያለ አበላም ብዙ ቺኮች አብረን እንዳልበላን ብዙ ቺኮች አብረን በልተን ተሺ ወቅቶኛል። አንተ ነገር ባሻ ስልክ ሀክ ተደርጎ ነው። እኔ አይደለሁም። በቃ ሰላም አታ በቃ አምጡት። በቃ ሄዷል። ተሺ አምጡት። አንተ እኮ ነው። በጣም ቆንጆ በጣም ደብሊው በሞቴ አባዬ አንዴ ጉረስልኝ። እኔ ጌታ አንተ ውሻ የርዮን ንጉሥ ሰላም በልኝ። ጃሉድ አይ ቦብ ማርሊ ቦብ ኧረ ገራሚ ቺክ። ኧረ ወንድ ነው። አተ ወንድ ነው። በል እንጀራ አምሮኝ ነበር። አጉርሽኝ ባባ። አንዳንድ ማንኪያ ነው ያልከኛ? አዎ አንዱ ማንኪያ ፍርፍር ነው የሚያደርገው እኮ። 2 ማንኪያ ላድርገውና ቋንጣ ፍርፍር ላድርጋቸዋ። ሰማኝ ማሙ ሰማኝ። በጣም ነው እንደሚገለው መርዙ። ኧረ እባክህ ቀልድ ነው። ምን ጀመረ ነው? ላይጥ ነው እኮ ያይጥ እኮ። እዚህ ትንሽ የሰው አይጦች ትንሽ ያስቸግር። በቃ ከውጤቱ በኋላ ደህና ዋላችሁ ባሽዬ። ይልሾ ይኮክ ሰሞኑን ከየት ስልብ ብለሽ እንደምትመጪ ምን እያደረጉ ነው? የምን መርዝ ምንድን ነው? አይደለም እኮ እዚህ ከወዳደቁ ነገሮች ከዲናሞ የጁስ መፍጫ ሰርቼ አጋጣሚ እየሞከርኩት እየፈጨው ነበር የመጣሽው። አባዬ መንገደኞች እንዴት ዋላችሁ? መንገደኞች አላወቅሽ? ምንድን ነው የሆንከው ነገር አለ? ፊት ልክ አይደለም። ምንድን ነው? ትንሽ ተከፍቻለሁ። ውስጤ ትንሽ ተከፍቷል። ግን እናንተን የመሳሰሉ ልጆች ማመስገኛዎቼ አንድ ማመስገኛዎቼ እናንተ ስላላ ደስ ይለኛል። እናንተ ሳያችሁ ደስ ብሎኛል። አለው ማለት ከንቱ ሳትማር አስተምረህ እዚያ ደርሰን ይህ ለአንተ አይገባም። ማን አባን ያልተማረው አንተ ግማታም ሳትበላ አብልተህ አሳድገህ መጨረሻ እንዲሆኑ እንደ ልጅ ማየት አባዬ ይከብዳል። ልቀድሙኝ ቀምራችሁልኝ ነው። ቤቱን ትንሽ ሞቅ እንዴ ጨፍርለት እንደ ሞቅ እናድርገው እንጂ እሱን እኮ ነው የምልህ። ነይ ሊሾን ጨፍር ምራታ በዛሬ ቀን መቼም እምቢ የሚል ቃል ካፌ አያወጣም። ነይ ሊሾ በጣም ቆንጆ ጊዜ ለዚህ ለትንፋሽ መሰብሰቢያ። እስቲ ይቺን ነገር ጎንጨት። ምንድን ናት? ሼክ ናት፣ ያዛት። ከኔ በላይ ሊሊሾ ስለሆነች የጨፈረችው የኔን እሷ አጠጣልኝ። ሊሊሾ አምጪ። አይቻልም። ምንድን ነው? በቃ አይቻልም። እኔ የምጠጣው በቃ የኔን ፋንታ እሷ አጠጣዋ። በቃ ያንተንም ፋንታ አምጪ። እሱን ምንድን ነው? ምንድን ነው እንዴ? ምንድን ነው አባዬ? አንተ እኮ አታረገውም አይባልም። እየሞትክ ይሆናል እኮ የቤቱ ቅጽ ላይ የውርሱን ገንዘብ ሳፈርምልህ እየሞትክ ይሆናል እኮ። አረ በቃ ባሻር አስፈርመው። ምን ሄሎ ጋሽ ማሞ፣ ቅድም ተሳስቼ ፍርኖ ወርቄን የሰጠው በለው እቃው አይደለም። ማሞ እናንተ ውሻ ልጆች ሞተ ብላችሁ የቤቱ ቅጽ ላይ የውርስ ገንዘብ ላይ ታስፈርሙኝ። ገጀሬ ኔቱ ጋር ነው ያደረኩት። ገጀሬ ቱ ጋር ውሻ ልጅ ና